ዮዮ ተረትን ሰብስክራይብ በማድረግ አዳዲስና ጣፋጭ ተረቶችን ያግኙ። ዮዮ ተረት። በአንድ ዘመን ራቅ ባለ ጫካ ውስጥ ይኖር የነበረ አንድ ጂኑ የሚባል ቀበሮ ነበር። ጂኑ የሚበላው ነገር ፍለጋ ጫካ ውስጥ ዞር ዞር ሲል አንበሳና ነብር ያባረረው ነበር። ከዚህ የተነሳ በጣም ይራብ ነበር። ከዚህ ሁሉ ለምን ጫካውን ትቼ ከተማ አልገባም ብሎ አሰበና እዛ የሚበላ ነገር እፈልጋለሁም ሲል ወደ ከተማ አመራ። ግን ነገሮች እንዳሰበው አልሆኑለትም ነበር። ሰዎች ሲያዩት መጫጫ ጀመሩ። በለው ቀበሮ እኮ ነው፣ አረ ያዘው ምተው እያሉ ተቀባበሉበት። በዚህ የተደናገጠው ጂኑ ነፍሱን ለማዳን እግሬ አውጪኝ ብሎ አመራ። እየተሽለከለከ ወደ ተደረደረ በርሜሎች አመራ። በርሜሎቹም ላይ ወጥቶ ሲዘል ክፍቱን የተቀመጠ በሰማያዊ ቀለም ወደ ተሞላ በርሜል ውስጥ ወደቀ። እንደምንም ብሎ ከበርሜሉ ሲወጣ ሰውነቱ በሙሉ በሰማያዊ ቀለም ተነክሮ ነበር። የሆነውን ባለማመን ወደ አንድ የውሃ ጉድጓድ ሄዶ ራሱን ተመለከተ። እንዴ የሆነ አስማታዊ ሆኜ የለ እንዴ ብሎ ዘና ብሎ መሄድ ጀመረ። ሲያባርሩት የነበሩት ውሾች ግራ ገብቷቸው ያዩት ጀመረ። እንደዚህ አይነት ሰማያዊ ፍጡር አይተው አያውቁም ነበር። ጂኑም በራሱ እየተገረመ ወደ ጫካው አመራ። በጫካው ውስጥ ይኖሩ የነበሩ እንስሳቶችም ሲመለከቱት በጣም ተገረሙ። ያ ሲያሯሩጠው የነበረ አንበሳ እንኳን ይቅርታ ጌታዬ፣ አንተ ማነህ ብሎ ጠየቀው። ጂኑም የድሮ ማንነቱ እንዳልታወቀበት ሲገባው ደረቱን ነፍቶ ይህን ጫካ እንድመራ ከሰማይ የተላኩ ልዩ ፍጥረት ነኝ ብሎ መለሰለት። ከዚህ በፊት እንደዚህ ያለ ፍጡር አይተው የማያውቁ እንስሶች ሁሉም አመኑት፣ ንጉስም አድርገው ሾሙት። ከዛን ቀን ጀምሮ ጂኑ አዲሱ የጫካው ንጉስ ሆነ እላቸዋለሁ። አንበሳውም የጂኑ ጠባቂ ሆነ። ጦጦቹ መልእክተኛው ሆኑለት፣ ያገለግሉትም ጀመር። ከጫካው ውስጥም የሚገኘው ጣፋጭ ፍራፍሬ እየለቀሙ ይመግቡታል። አሪፍ መኝታም አዘጋጅተውለት ይከባከቡት ጀመር። በነጋታው ጂኑ ሁሉንም እንስሶች ሰብስቦ አንድ ህግ ነገራቸው። ህጉም እንዲህ የሚል ነበር። አንድም ቀበሮ ወደ ግዛቱ ዝር እንዳይል የሚል ነበር ትዕዛዙ። ምክንያቱም ምናልባት ቀበሮዎች ቀበሮ መሆኑን እንዳያውቁበት ፈርቶ ነበር። በጫካው ውስጥ ይኖሩ የነበሩትም ቀበሮች አባረራቸው። ቀናት ሳምንታትን እየተኩ ጂኑ በደስታ ጫካውን ይመራ ቀጠለ። ከዕለታት አንድ ቀን ግን ጨረቃ ሙሉ በሆነች ጊዜ ቀበሮዎች ተሰብስበው መጮህ ጀመሩ። ይህን የሰማው ጂኑ በጣም ደነገጠ። ደብቆት የነበረው ቀበሮነት ድንገት ወጣ። ጭንቅላቱንም ወደ ጨረቃው አዙሮ ከዘመዶቹ ጋር ይጮህ ጀመረ። ይህን የተመለከቱት የጫካው ነዋሪዎች በጣም ደነገጡ። እንዴ ይሄ ጂኑ አይደል እንዴ? እንደ ቀበሮ እያደረገው ነው አለ አንድ ከመሃላቸው። እንስሳቶቹም በመታለላቸው በጣም ተናደዱ። አንተ ውሸታም እያሉ እየተቀባበሉ ጮሁበት። አንበሶቹም ከፊት ዝሆኖቹም ደግሞ ከኋላ ሆነው ከበቡት። እንደተነቃበት ያወቀው ጂኑ እግሬ አውጪኝ ብሎ መሮጥ ጀመረ። በዚህ መሃል ኃይለኛ ዝናብ መዝነብ ጀመረ። በዝናቡ ውስጥም እየሮጠ ወደ አንድ ተራራ ጫፍ አመራ። ዝናቡም የተነከረበትን ሰማያዊ ቀለም ሙልጭ አድርጎ አጠበው። ተራራው ጫፍ እንደደረሰም መልኩ የቀበሮ መሰለ። ባደረገውም ነገር ታላቅ እፍረት ተሰማው። ከዛን ቀን ጀምሮ ጂኑ ከእንስሳቶች ተለይቶ መኖር ጀመረ። ከዚህ ታሪክ የምንረዳው ያልሆነውን ሰው መስሎ መታየት መጣር እንደሌለብን ነው። ራሳችሁን ውደዱ፣ አክብሩ። እናንተ ራሳችሁን በመሆናችሁ ኩሩ። እንዲህ ያለ አዝናኝ እንዲሁም አስተማሪ ታሪኮች እንዲደርሳችሁ ሰብስክራይብ አድርጋችሁ የደውል ምልክቱን ተጫኑ። መልካም ጊዜ።